ዝክር ለምን ትዘክራላችሁ? መልካም እሺ፣ በጣም ባጭሩ ብቻ ሐሳብ ሁለት ጥቅሶች ብቻ አንስቼ ልናገር። ዝክር ስንዘክር የምናደርጋቸው ነገሮች በአጠቃላይ ኢ መጽሐፍ ቅዱስ እንደሆነ አድርገው የሚስቡ አንዳንድ ሰዎች አሉ። ነገር ግን ዝክር መጽሐፍ ቅዱስ ይሄንን የመጨረሻ ጥቅስ ስለሆነ ካሜራ ከፍቼ ላሳ እዚህ ክፍል ምን ይላል? ማንም ከነዚህ ከታናናሾቹ ለአንዱ ስንኳ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም አይጠፋበትም። እኛ ክርስቲያኖች የምናደርገው ይህንን ነው። ዝክር ማለት ይሄ ቁጥር 40 ላይ ስትመለከት እናንተን የሚቀበል ብሎ ነው የሚጀምረው። አንዳንድ ጊዜ አጋጥሞ የሚያከሆነ ሜላ አንዳንድ ሰዎች መጥተው ጌታን ተቀብለሃል ይሏል። ጌታን ተቀብለሃል ወይ ብለው ይጠይቃሉ። ከዚህ በኋላ እንዲህ አይነት ጥያቄ ሲጠይቁ መልስላቸው፣ እኔ ጌታ ኢየሱስን ከቅዱሳን ጋር ነው የተቀበልኩት ብለህ መልስላቸው። ምክንያቱም ጌታችን ኢየሱስ ክርስቶስ ምን ይላል መሰለህ? እናንተን የሚቀበል አለ ለቅዱሳን እኔን ይቀበላል፣ እኔንም ደግሞ የሚቀበል የላከኝን ይቀበላል አለ። እሺ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ቁጥር 42 ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚሰጥ ወይም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ይህ ቃል ይህ ታሪክ በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ያለውን አውዳዊ ፍቺ ስንመለከት አጠቃላይ አውዱ የሚናገረው በምድር ስላለ የወንጌል አገልግሎት ስምሪትና የሚገጥማቸውን ቻሌንጅ ለሐዋርያቱ በግልጽ የጌታ ኢየሱስ ያስተማረበትና መመሪያ የሰጠበት ክፍል ነው። ይሄን እንዳትረሱ። አውዱ በሙሉ የሚናገረው እንደ በጎች በተኩላዎች መካከል እሰዳችኋለሁ፣ ልካችኋለሁ። ትርፍ ጫማ፣ በትር፣ ከረጢት አትያዙ። በሄዳችሁበት ከተማ ሰላም ለእናንተ ይሁን ብላችሁ ግቡ። ቢቀበሏችሁ ሰላማችሁ ይድረሳችሁ፣ እምቢ ቢሉ ግን የእግራችሁን ትቢያ አራግፋችሁ ከዛች ከተማ ውጡ። እንደውም በሌላ ክፍል ሲናገር ከዛች ከተማ ይልቅ ለሰዶምና ለገሞራ እንደሚቀል ይሄንን የወንጌል እውነትና ሐዋርያቱ ይዘው የሚሄዱትን የምስራች ቃል እምቢ የሚሉና ሐዋርያቱን የሚገፉ በኋላ የሚገጥማቸውን እንመለከታለን። እስከ መታረድ ድረስ በእስር ቤት ማሳለፍ፣ መደብደብ፣ በህዝብ ፊት መጎተት፣ ከአውሬ ጋር መታገል፣ እነዚህን የመሳሰሉ መከራዎችን ያስተናግዱ ነበር። የሚገጥማቸውን ቻሌንጅ ስለሚያውቅ ጌታ በእርጥቡ እንዲህ ካደረጉ በደረቁማ እንዴት እያለ እያነጻጸረ እሱ የሚደርስበትን መከራና እነሱም የሚገጥማቸውን ቻሌንጅ እነሱ ርግብ ሆነው የዋህ ሆነው እንደ እባብ ብልህ ሆነው በተኩላ ወደ ተመሰለው ዓለም እንደሚሄዱ ይሄንን እያብራራ የተናገረበት ክፍል ነው። ሙሉ አውዱን እንድታነቡ ትጋብዛለሁ። ይሄን ከተናገረ በኋላ የሚላኩት ሐዋርያት ምን ይዘው ነው የሚሄዱት ስንል ኢየሱስን ይዘው ነው የሚሄዱት።